ሰላም ጤና ይስጥልኝ ውድና የተከበራችሁ የሮክሳን ዩቲዩብ ተከታዮች በሙሉ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በኖላዊ ድራማ በክፍል 53 መተናል ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ እና የደውል ምልክቱን በማጥቆር ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ ማለት ነው። በተወዳጁና በልብ አንጠልጣዩ በኖላዊ ድራማ በክፍል 53 መተናል ማለት ነው። የሀንዬ አባት እንግዲህ ደነዋል፣ አገግመዋል። እጅጉን በጣም ለረጅም ጊዜ እንግዲህ በእንቅልፍ መልኩ ያው መድኃኒት ተሰጥቷቸው እንግዲህ ሊነቁ አልቻሉም ነበረ። ይህም እንግዲህ በመሀል ላይ ደግሞ እጅጉን በጣም ፈተናም ገጥሟት ነበር ሀንዬ። እናም እንግዲህ በእንቅልፍ መንገድ እንግዲህ ለረጅም ሰዓት ከተኙ በኋላ እንዳላገገሙ እንዲሁም ደግሞ ዶክተሮቹ ያው ሂሳቡን ካልከፈልሽ እንግዲህ ከዚህ በኋላ የወይዘሮ ሜላት ድርጅት እንግዲህ ማሳከም ወይንም ደግሞ የጀመረውን ክፍያ እንግዲህ መጨረስ እንደማይችል ስለተነገራት እጅጉን በጣም አጣብቂኝ ውስጥና ስትጨነቅም ተመልክተናት፣ ስታለቅስም ተመልክተናት ነበር። አሲርና ሀና በጣም ያሳዝኑ ነበረ። ሆኖም ግን ሀንዬ በፈጣሪዋ ትተማመናለችና የኔ መድኃኔዓለም አባቴ አያሳፍረኝም ስትልም ነበር። ከዛም አልፎ ዶክተሩም ሲሳልቅባት ነበር። ከአንቺ መድኃኔዓለምና ከኛ ከዶክተሮቹ ሲልም ነበረ። ስራው ድንቅ ነውና እንግዲህ አባትየው ነቅተው እንግዲህ ዶክተሩም እንግዲህ በተናገረው ንግግርም አፍሮ እንግዲህ ሀንዬንም በእምነቷ ሲያደንቃትም ነበረ። እናም እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ላይክ እና ሼር አይረሳ ማለት ነው። ወይዘሮ ሜላት የጭካኔዋን ጥግ አሳይታለች። ሀና እንግዲህ እውነት ለምን እንደተደበቀችና እውነት ለእኔ ለምን እንደራቀች ባላውቅም ግን ስለሆነው ነገር ሁሉ ይቅርታ ብላ እግሯ ስር ድፍት ብላ የአባቴን ሕክምና አታስቋርጭብኝ ስትላት እንደ ኳስ ነበረ ጠልዛ የወረወረቻት ሀናን። ለሀና ይህ ነገር አይገባም ነበር። ወይዘሮ ሜላት የክፋትን ጥግ አሳይታታለች ማለት ነው። ይህንን የተመለከተችው በር ተደግፋ እርግብም ስትስቅና ስትሳለቅ ነበረ። ግን አንዳንዴ መስመር ስንስት በሳቅንበት እጥፍ ድርቡን ደግሞ ማልቀስ አይቀርምና እውነትም ተደብቃ አትቀርምና ወደፊት የእርግብም ጉዷ ይጋለጣል ማለት ነው፣ አሁን ላይ ብትስቅም። እናም እንግዲህ ይህንን የሰማችው ሰላምዬም እጅግ በጣም እንግዲህ እናቷን ተጣልታ ምን አይነት አረመኔና ምን አይነት የጭካኔ ጥግ እንዳላት እንግዲህ ከእናቷም ጋር ተጣልታለች። እናቷንም መናገር ያለባትን ነገር ልክ ልኳንም ስትነግራት ነበረ። እናም እንግዲህ አግዛ እርግብም እናቴን እንዴት እንደዚህ ትናገሪያለሽ ስትላት ነበር። አንቺ ምን አገባሽ በማለት ሰላምም እንግዲህ ልክ ልኳን ለእርግብ ስትናገር ነበር። እናትየዋም እንግዲህ ወይዘሮ ሜላት እኔን እንደፈለግሽ አድርጊኝ ልጄን እንዳትናገሪ ስትላትም ነበር። በሰላምዬ ላይ እንግዲህ እርግብና ወይዘሮ ሜላት እንግዲህ ሲተጋገዙባት፣ ሰላምም ይህን ቀን እፈራው ነበር እንደሚሆን ማቅ ነበር ስትልም እንግዲህ ሰላምዬ ተናገረች። እናትየዋንም እንግዲህ ምን አይነት አረመኔና ጨካኝ በሰው ሕይወት ላይ እንግዲህ የይሙት እንትን ውሳኔ መወሰኗን በጣም ተናዳ እንግዲህ ሰላምዬ እናቷን ስትናገራት ነበር። እናትየዋን በንደት እንግዲህ ሰላምዬን በጥፊም ለሀንዬ ብላ መታቻት ማለት ነው። በጣም በሚያሳዝን ሁኔታ ሰላምዬ ብቻ አይደለችም ይህንን ውሳኔ እንዴት በሰው ሕይወት ላይ ትጨክኛለች ትወስኛለች በማለት እንግዲህ ምናሴም እናቱን እጅጉን በጣም ተጣልቷት እናትየዋንም ተናግሯል። እናትየዋ እንግዲህ ሀና የዋሸቻት ሀና እውነትም እየዋሸቻት እና ሀና ለዘረፋ የቀረበቻት አድርጋ ተመልክታለች። ነገር ግን ያው ወደፊትም ዋጋ አስከፍላታል ማለት ነው። ሰላምና ምናሴ እንግዲህ የሰላም የመጨረሻ ውሳኔዋ ሰርቀውም ቢሆን የሀናን አባት ማሳከም፣ እናታችን እንደጨከነችበት እኛ መጨከን የለብንም ያለንን ነገር ማድረግ አለብን፣ ሰርቀንም ቢሆን የሀንዬ አባት መዳን አለባቸው በማለት ወስነዋል። በጣም ደስ የሚል ውሳኔ እንግዲህ ተምቹና አሲርም እንደዛው። አሲር አባትየው እንግዲህ ስለ ስርቆት አስምለውታልና መስረቅንም አይፈልግም። ተምቹ ግን ፋያውማ ሲሞት ቆሚያ ላይም ትሰርቃለህ ከሰርቃለሁ ሲሉም እንግዲህ
አቶ ኖላዊ ያላቸውን ፍቅር አሳይተዋል ማለት ነው። አቶ ኖላዊ እጅጉን በጣም ተወዳጅና ምርጥም አባት ናቸው እና እሳቸውን ማጣት በጣም ከባድ እንደሆነ ገብቷቸዋል። ያም ማለት እንግዲህ በኖርማል በነበሩበት ታይም ካቀረቧቸውና ጥሩ የሆነ የአባትነትን ፍቅር ስለለገሷቸው ነው። መወለድ ቋንቋ ነው የሚባለውንም እንግዲህ የሀንዬ አባት ለብዙሃኑ ያሳያሉ። ላዩቸው ልጆች ሁሉ ልጆቼ በማለት እነዛም ደግሞ የሚቀርቧቸው ማናቸውም ሰዎች እንግዲህ አቶ ኖላዊን እንግዲህ አባታችን እያሉ ነው የሚጠሩት ማለት ነው። እጅጉን ደስ የሚሉም አባት ናቸው። እሳቸውን ማጣት በጣም ከባድ እንደሆነ እንግዲህ ተምቹም እንግዲህ ከመስረቅ ወደኋላ አልልም ሲልም ነበረ። እናም እንግዲህ በስተመጨረሻም ግን ተምቹ እጅጉን በጣም ትልቅ ስህተት በህይወቱ ፈጣሪ ሊምረው የማይችለውን ስህተት እንደሰራም ተናገረ። እሱ ምንድን ነው ብሎ እንግዲህ አሲር ተከታትሎና እያንዳንዱን ነገር በሚንቀሳቀስበት ቦታ አብሮ እየሄደ ሲጠይቀው ነበር፣ ሲደባደቡም ነበረ። እንግዳውስ እንድነግርህ ማወቅ ከፈለክማ የሀናን መስቀልና ፎቶ ሰርቄ ለነ እርግብ ተባዮች እንግዲህ ልሰጥ የቻልኩት እኔ ነኝ ባለማወቅ በማለት እንግዲህ ከእናንተ ጋር ወይንም ፋያውን በደንብ ሳላቃቸው የሰረቅኩት እኔ ነበርኩኝ። አሁን ነው ነገሩ የተገለጸልኝ። እናም ትልቅ ስህተት ሰርቻለሁ። ይህን ስህተት እኔ ማስተካከል አለብኝ በማለትም እጅግ ተጸጽቶ ለአሲር ይነግረዋል። አሲር ማመን አቅቶታል። በጭራሽ ሊያምን አልቻልም ይህን ነገር። እናም እንግዲህ አሲርና ተምቹን አሲር ቅጥቅጥ አድርጎ እንግዲህ ጥፍጥፍ አድርጎ እንግዲህ ደብድቦታል ማለት ነው። ተምቹም ስራው ስለሆነ ምንም አይነት ነገር አልተናገረም ድብደባውን ከመቀበል ውጭ። እናም እንግዲህ አሲር እውነቱን አወቀ ማለት ነው። በዶክተሩ ዘንድ እንግዲህ ልክ ያልሆነ ነገር እንዳለ በፊትም ያውቅ ነበር። ሀናም ይህን ነገር በዶክተሩ በኩል በሕክምናውም ሆነ በዲኤንኤ ምርመራው ልክ ያልሆነ ነገር እንዳለ ለዶክተሩ አስረግጣ ነግረዋለች። እናም እንግዲህ በጣም ሲያሳስባት የነበረው የአባቷ ጉዳይ ነበር። አሁን አባትየው እንግዲህ ነቅተዋል፣ አገግመዋል፣ እልልም ብለን ተደስተናል እኛም ማለት ነው። ሀናና አሲር ምን ነገሮች እንግዲህ እንደሚሰሩ ወደፊት አብረን የምናይ ይሆናል። አሲር ዶክተሩን አይለቀውም። ዶክተሩን ከዚህ በፊትም እንደማይለቀውና ዛቻም ዝቶበት ነበር፣ ልክ ያልሆነ ነገር እንዳለም ስላወቀ ማለት ነው። ስለዚህ አሁን ላይ ተምቹ ይህን ነገር ማድረጉን እንዲሁም ደግሞ ሀና የወይዘሮ ሜላት ልጅ መሆኗን ትክክለኛ አሲር አውቋል ማለት ነው። ስለዚህ ዶክተሩን የደበቀውን ሚስጥር እንግዲህ ያስወጣዋል ብዬ እገምታለሁኝ። ይህን ነገር እንግዲህ ለሀና በግልጽ ይነግራታል አሲር ማለት ነው። እናም እንግዲህ ሰላምዬና ምናሴ እየተጨነቁ ባሉበት ታይም እንግዲህ የነ ሰላምዬ አባት አቶ መስፍን መጥቶ ሜላት ያደረገችው ነገር ልክና ተገቢ እንዳልሆነ ስላወቀ ሙሉ የሕክምና ወጪውን እንግዲህ በሱ በኩል ተሸፍኖ ነው የሀና አባት ሕክምና ተደርጎላቸው ያገግሙት ማለት ነው። በጣም ደስ ይላል። ትልቅና ጥሩ ስራ እንዲሁም ደግሞ የትልቅነትን ስራም ደግሞ ሰርተው አሳይተውናል። ሀናና ምናሴ እንዲሁም ደግሞ ሰላምዬ እጅጉን በጣም ደስ ተሰኝተዋል። ሀናን ፈጣሪዋን ስታመሰግን ተመልክተናታል ማለት ነው። የኖላዊ ድራማ የክፍል 53 እጅጉን በጣም ደስ የሚልም ነበረ። ምክንያቱም ወይዘሮ ሜላት እንደጨከነችባት የሀና አባት እንግዲህ ወይዘሮ ሜላት የሀና አባት አገገሙ መባሉን ሳይሆን መስማት የሚፈልጉት ሞቱን ነበር ሲጠባበቁ የነበር። ዶክተርም ሲደውልላት የሀና አባት አረፉ ሞቱ ነበር ያለችው። በጣም ጨካኝ ናት። ምንም ቢሆን ግን ሀና ሰላምዬን ያተረፈችላት ደም በመለገስ የማይገኝ ውድ ደም ነበረ የለገሰችላት ለልጇ እና ያንን ረስታ የሀናን አባት ሞት ስትጠባበቅ ነበር ወይዘሮ ሜላት። ነገር ግን ልጆቿና ባለቤቷ አንድ ላይ በመሆን ታሪክ ሰርተውም የሀንዬ አባትም እንዳገግም ተደርጓል ማለት ነው። እጅጉን በጣም ደስ የሚል ስራም ሰርተው እንግዲህ ተመልክተናል። ትልቅነት ከምንም በላይ ያስከብራል፣ ያስደስታል ማለት ነው። እናም እንግዲህ ሀናን አያትየዋም ሆነች አቶ መስፍን የሀናን ልጅነት ነበር ሲጠብቁ የነበረው። እናም እንግዲህ እንዳልጠበቁት ስለሆነ ቢናደዱም እንግዲህ ያው ተቀብለዋል የህግ የምርመራ ውጤቱ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ነበረን እንግዲህ
የክፍል 53 የኖላዊ ድራማ እንዲህን ተመልክተናል። እጅጉን በጣም እንግዲህ የሚያስደስተው ነገር ተምቹ ለአሴር እውነታውን መናገሩና አቶ ኖላዊ ደግሞ ማገገማቸው እጅግ በጣም ደስ ይላል ማለት ነው። ወደፊት እንግዲህ በጣም የሚያጓጉ ነገሮችን የምናይና የምንሰማ ይሆናል። ለዛሬ እዚህ ጋር ይበቃኛል። ባይ ባይ ቻው።